ከቶ የትግራይን ህዝብ የኦህዴድ ብልጽግና መቀለጃ ካደረገውና ለአንድ ወንበር ሲል የሚያደርገውን ትርምስ የ4 ኪሎ ደጅ መጥኛም ካደረገው ሰነባብቷል። የትግራይ ህዝብ የሞተለትንና የታገለለትን ራስን የማስተዳደር ስልጣን ለቤተ መንግስቱ እንዲሰጥ ያደረገው ህወሓት ሽመልስ አብዲሳና አብይ አህመድ የተባሉ የቀድሞ ተላላኪዎቹ እጣፈንታውን እንዲወስኑለት የትግራይን ህዝብ የገደሉና ያፈናቀሉ ሰዎችን ዳኛ እንዲሆኑበት አድርጎ የአብይ አህመድን የትርምስ ኳሶች መቀሌ ላይ ሲጫወት ከርሟል። በእርግጥ አብይ አህመድ በሚመሯቸው ክልሎችና የፌዴራል መስሪያ ቤቶች ውስጥ ቢሆን ኖሮ እንዲህ ያለ የፖለቲካ ልዩነት ለመገዳደልና ለመገደል ከበቂ በላይ ለመሆናቸው ሰኔ 15 2011 የተፈጸሙት ግድያዎችም ሆኑ የነ ግርማይ ሽጥላ ወጥቶ መቅረት እማኝ ናቸው። የአብይ አህመድ ደም የማፍሰሱ ቃቤ የህወሓትን አመራር እንዳልጎበኘው ማረጋገጫው እስካሁን በነበሩት ጊዜያዊ መንግስቶች ውስጥ መገዳደል አለመከሰቱ ነው የሚል አስተያየት ያላቸው ሰዎች ይህ ግን ድርጅቱ አሁንም ከገባበት አረንቋ ለመውጣት ትክክለኛ መንገድ ላይ ነው ማለት አይደለም የሚለውን ይናገራሉ። በ2012 ጳጉሜ በተካሄደ የትግራይ ክልል ምርጫ የተቋቋመው መንግስት አብይ አህመድ ፈርሷል ባሉት የፕሪቶሪያ ስምምነት ፈርሷል። ጠቅላይ ሚኒስትሩ የፕሪቶሪያ ስምምነት መፍረሱን ካወጁ የቆዩና ይህንንም በተግባር ያረጋገጡ ቢሆንም የቀራቸው ይፋዊ ጦርነት ማወጅ ነበር። የድሮን ጥቃት፣ የነዳጅና የሸቀጥ ዕቀባ፣ የደሞዝ ክልከላ፣ የአውሮፕላን በረራ ክልከላ ሲያደርጉ የከረሙት ጠቅላይ ሚኒስትር አብይ ዋናውን የሰላም ስምምነቱን ፈራሚ ህወሓትንም ሰርዘውታል። አመራሮቹን በማነጋገር ችግር እንዲፈቱ ለጠየቋቸው ዲፕሎማቶችና ጊዜያዊ መንግስቱን ለሚመሩ የሥራ ኃላፊዎችም የሰጡት ምላሽ አላደርገውም የሚል ነው። ዘኢኮኖሚስት ስለ ጉዳዩ ባስነበበው ዘገባ አብይ አህመድ ከህወሓት አመራሮች ጋር እንዲነጋገሩ ለማድረግ የአፍሪካ ህብረት ሲጠይቅ አርፈ ተቀመጥ ሲሉ ምላሽ ሰጥተዋል ብሏል። የጊዜያዊ መንግስቱ ምክትል ፕሬዚዳንት የህወሓት ምክትል ሊቀመንበር ስለሆኑ ብቻ ወደ አዲስ አበባ በሄዱ ጊዜ አላነጋገረውም ብለው መመለሳቸውም መዘገቡ አይዘነጋም። ከህወሓት አመራሮች ጋር ፊት ለፊት አልገናኝም፣ አልነጋገርም የሚሉት ጠቅላይ ሚኒስትር አብይ የራሴ ነው በሚሉት ጊዜያዊ መንግስቱም ላይ አያሌ ክፋቶችንና ሴራዎችን ሲያደርጉ ከርመዋል። ፕሬዚዳንቱ ታደሰ ወረደ ይህንን ሲገልጹት እሳቸው የፌዴራል መንግስት የሚሉት የኦህዴድ ብልጽግና አገዛዝ አልደገፈኝም፣ አሁንም በሱ እምነት የለኝም በሚል ነው። ይህች የአብይ አህመድ ሴራ በትክክል ሰርታለች። ህወሓትም ወደ ጠቅላይ ሚኒስትሩ ወጥመድ ሰተት ብሎ ገብቷል። ከአንድ ዓመት በፊት ህወሓትን በምርጫ ቦርድ ሰርዘው ፈረንጆችን በሸራተን አዲስ ጠርተው ለጄኔራል ታደሰ ወረደ 8 ነጥቦችን የያዘ የቤት ሥራ ሰጥተው ወደ ትግራይ ሲልኩ የነገሩ ፍጻሜ ጀምሮ እንደነበር ብዙዎች ይናገሩ ነበር። ጠቅላይ ሚኒስትሩ የትግራይን ህዝብ በኢሜል አስመረጥሁት ብለው ህወሓትም አልተሳተፈም አስብለው በእሳቸውና በኢሜል መራጮቻቸው አማካኝነት ጄኔራል ታደሰ የክልሉ ጊዜያዊ መንግስትን እንዲመራ መደብኩት ሲሉ ተራ ጨዋታ እየተጫወቱ እንዳልነበር ለጦርነትና እንደገና ለመግደል ለመዘጋጀት የሚያስችላቸውን ጊዜና ሰበብ ለማግኘት ብለው እንዳደረጉት የሚናገሩ ሰዎችን በወቅቱ ያልሰማቸው የህወሓት አመራር የትንፍጭው ዱቄቱን አምጩ በሚለው ብሂል አብይ የሾመው እኛ የሰጠነውን ነው በማለት አልፎት ነበር። ከአንድ ዓመት በኋላ ደግሞ ጄኔራል ታደሰ ስልጣኑ ሊራዘምለት አይገባም ብሎ ተከስቷል። ያኔ ጄኔራሉን አብይ በብቸኝነት ሲሾሙና እናንተን እንደሌላችሁ ሲያደርጓችሁ የት ነበራችሁ የሚለውን ጥያቄ ህወሓቶች አልመለሱትም እንለፈው። ጄኔራል ታደሰ የትግራይን ጊዜያዊ መንግስት የመሩት በአብይ አህመድ ምርጫ ሳይሆን በህወሓት አቅራቢ ከሆነ ድርጅቱ ባለፈው አንድ ዓመት ምን ሲሰራ ከረመ? ምን አብሯቸው ሰራ? ከጄኔራል ታደሰ ጋር ለመተባበርና የትግራይን ፖለቲካዊ አንድነት ለመጠገን የሚያስችል ተግባርስ ፈጸመ ወይስ በጄኔራል ታደሰም ላይ ሲያሴር ከረመ? እነዚህን ጥያቄዎች እንደ መነሻ እንያዝና ህወሓት መፍትሄ ነው ብሎ ባቀረበው ነገር ላይ እናተኩር። የህወሓት ማዕከላዊ ኮሚቴ ወሰነው የተባለውና መፍትሄ ብሎ ያቀረበው ነገር የጄኔራል ታደሰ ወረደን ስልጣን አብቅቷል። አብይ አህመድ የፕሪቶሪያን ስምምነት አፍርሶታል። ስለዚህ ወደ ቅድመ ፕሪቶሪያ እንመለስና ያኔ ያቋቋምነው ምክር ቤት እንደገና ወደ ስልጣን እንዲመጣ እናድርግ የሚል መሆኑ በአደባባይ የተነገረ ነገር ነው። በእርግጥ አብይ አህመድ የሰላም ስምምነቱ እንዳበቃለትና ትግራይ ውስጥ ያለ ሰው ስለ ሰላም ስምምነቱ ማውራት እንኳን እንደማይችል ከተናገሩ ቢያንስ 8 ወር አልፏቸዋል። ስምምነቱን የፈረሙት ጌታቸው ረዳና ጻድቃን ገብረትንሳኤ ከኔ ጋር ናቸው፣ የተፈራረሙት እያሉ ያልተሳተፉበት ሰዎች ስለ ውሉ ማውራት አይችሉም ብለዋል። ከዚያም ባለፈ ጠቅላይ ሚኒስትሩ ወደ ትግራይ ክልል በጀት እንደማይሄድ ሸቀጥና ደሞዝም እንደማይሰጥ ሌላው ቀርቶ የክልሉ ህዝብ ሊጠቀም ይችላል በሚል ቱሪስትም እንዳይሄድ በባንክም ውስጥ ያስቀመጠውን ገንዘብ ህዝቡ እንዳይጠቀም አድርገው ከልክለዋል። በትግራይና በአዲስ አበባ መካከል ብቸኛ የመገናኛ ድልድይ ሆነው የቀጠሉት ጄኔራል ታደሰ ወረደ ቢሆኑም በእሳቸውም ላይ ሲያሴርባቸው የቆየው
የኦህዴድ ብልጽግና የሰላም ስምምነቱ እንዲያበቃለት አድርጎታል። ለህወሓት አመራር የሚቀርበው ጥያቄ መፍትሄ ይሆናል ያላችሁትና ፕሪቶሪያ ሄዳችሁ ያፈረሳችሁትን መንግስት መልሶ የማቋቋም ጉዳይ በጀኔራል ታደሰ ፕሬዝዳንትነት ትግራይ ያላስመለሰውን ጥያቄ ማስመለስ ይችላሉ የሚለው ነው። ጀኔራል ታደሰ የመሩት ጊዜያዊ መንግስት እንደተባለው ለትግራይ 1 ሊትር ነዳጅ የአንድ ሰራተኛ ደሞዝም ማምጣት ካልቻለ የእናንተ መፍትሄ የትግራይን ህዝብ ነዳጅም መንግስታዊ አገልግሎትም የመምህርም የሐኪምም ደሞዝ እንዲሁም የጤና ተቋማትና የትምህርት ቤት መሰረተ ልማትን እንዲሁም ወጪን ይሸፍናል ወይ? ለመሆኑ ግን ያ በ2012 የተካሄደው ምርጫ አብይ አህመድና መንጋ ደጋፊዎቻቸው ተንቀናል፣ ከመስከረም 30 በኋላ መንግስት የለም ብለው ምርጫ ተደርጎብናል እና መዋጋት አለብን እያሉ ጦርነት እንዲያውጁ ያደረጋቸው መሆኑን ራሳቸው ጠቅላይ ሚኒስትሩ መናገራቸው ተረሳ ወይ? ያንን መንግስት መልሶ ማቋቋም ማለት ጦርነትን መልሶ መጥራት አይሆንም ወይ? ደግሞስ ያ መንግስት ሲመሰረት የነበረ ክልላዊ ግዛትና ሰው አሁን አለ ወይ? ያልተጠቀምንበት የስልጣን ዘመን አለ ብሎ ወደኋላ መመለስስ ምን የሚሉት ነገር ነው? እነዚህ ጥያቄዎች በዝርዝር መብራራት አለባቸው። የትግራይ ህዝብ ተደጋጋሚ ጥያቄ እንደ ኢትዮጵያዊ እንታይ፣ ወደ ፌዴሬሽኑ እንመለስ፣ የተፈናቀልንም እንመለስ፣ ነዳጅና ደሞዝም አንከልከል የሚል ቢሆንም እነ አብይ አህመድና ብርሃኑ ጁላ እንዲሁም እነ አዳነች አበቤ ደጋግመው የሚለምኑትና የሚጠይቁት ለምን አትገነጠልም እያሉ ነው። ጀነራል ታደሰ ያሳለፉት 1 ዓመት ትግራይን ከአዲስ አበባ መንግስት ጋር መልሶ ለማገናኘት ምን ተሰራበት? ለመሆኑ ግን ህወሓትስ ራሴ መርጫቸው ነው ከሚላቸው ከጀኔራሉ ጋር ያልተግባባ ለ50 ዓመት ለሚጠጋ ጊዜ በክፉም በደጉም ዘመን አብረውት ከኖሩት ከሳቸው ጋር ያልተስማማ ከማን ጋር አብሮ ሊሰራና ሊስማማ ይችላል? አቶ ገዱ አንዳርጋቸው የጠቅላይ ሚኒስትሩን ቃል ተውሰው በቅርቡ ሲናገሩ እንደተደመጡት አብይ አህመድ ትግራይን ማድቀቅ እቅዳቸውና ተልዕኳቸው ነው። አሁናዊውን ቀውስ ከዚህ አንጻር እንዴት እንደሚጠቀሙበት በአደባባይ የተናገሩት በጌታቸው ረዳ በኩል ነው። አማካሪያቸውን ያሰማሩት አብይ አህመድ የህወሓት ማዕከላዊ ኮሚቴ አባሉን አዲስ ዓለም ባሌማን ጠቅሰው በጻፉት ጽሑፍ አሁናዊ ሁኔታው ተግባራዊ የሚሆን ከሆነ ትግራይ ትጠፋለች ብለዋል። አብይ አህመድ ከአዲስ ዓለም ባሌማ ጋር ስለተጣሉ ትግራይ ለምን ትጠፋለች የሚለውን ጥያቄ ለአዲስ አበባ ገዢዎች ማቅረብ እርባና የለውም። የጊዜና የቅደም ተከተል ጉዳይ እንጂ አንድ የአድዋ ገበሬም ሆነ አዲስ ዓለምና ጌታቸው ረዳ እንዲሁም ታደሰ ወረደና ጻድቃን ገብረትንሳኤ ሁሉም ለአብይ አህመድ ጠላት ናቸው። ከምድረ ገጽና ከታሪክ እናጥፋቸው የሚለው የዘር ማጥፋት ጥሪ የተቀነቀነው ትግርኛ የሚናገር ሁሉ ወንጀለኛ የተባለው ኦህዴድ መራሽ ልሂቅ ከህወሓት ጋር ስለተጣላ ህወሓት ሰበብ ተደርጎ እንደነበር አይዘነጋም። አሁንም አብይ አህመድ በጌታቸው ፌስቡክ በኩል እንዳስነገሩት ትግራይን የማጥፋት እቅድ እንዳለው የበለጠ የታወቀው ለጀነራል ታደሰ ወረደ የግብዣ ደብዳቤ ጻፍልኝ የሚል ውትወታ ላይ መሆናቸው ሲሰማ ነው። ጀነራል ታደሰ ይህንን ግብዣ ከጻፉ እንደቀደመው ጊዜ የክልሉ መንግስትን የማፍረስና የህግ ማስከበር የሚል ዘመቻ ሳይሆን ጊዜያዊ መንግስትን የመታደግ ኦፕሬሽን በሚል ጦርነት ሊከፈትም ይችላል ማለት ነው። በህግ ማስከበር ሰበብ ከነጌታቸውና ጻድቃን ከነደብረጽዮንና ታደሰ በስተቀር ሚሊዮኖችን የገደሉት አብይ አህመድ ጊዜያዊ መንግስትን የመታደግ ኦፕሬሽን በሚል ሰበብ ደግሞ ትግራይን ማጥፋት የሚል እቅዳቸው በጌታቸው የፌስቡክ ጽሑፍ በጥቂቱ ተገልጧል። በእርግጥ የኦህዴድ ብልጽግና ምን ሊያደርግ ይችላል የሚለውን ይዘን ስንቀጥል አሁናዊው የህወሓት አካሄድ ለአብይ አህመድ የዘር ማጥፋት ጥሪ ህጋዊ ግብዣ እንደማቅረብ የሚቆጠር እንጂ መፍትሄ አይደለም የሚሉ ሰዎችን እናገኛለን። ጥያቄው የተሻለው መፍትሄ ታዲያ ምንድን ነው የሚለው ነው። ባነሳናቸው ርዕሰ ነጥቦች ላይ ነገርን ሰከን ብለው መመልከት የሚችሉ ከህዝብ ጥቅምና ከአገር ደህንነት አንጻር መታዘብ የሚሆንላቸውን ሰዎች አነጋግረናል። በዝርዝር እንመልከታቸው። እንኳን ደም ከፍሎ ያንተ ገባር አልሆንም ብሎ የተፋለመውን የትግራይን ህዝብ ይቅርና ደግፈውት የነበሩትንም የህብረተሰብ ክፍሎች ካልተዋጋ ጤና የሚኖረው የማይመስለው የኦህዴድ ብልጽግና አገዛዝ ራሱ ሾምኳቸው በሚላቸው ፕሬዚዳንት ጭምር እንዲህ ካልታመነ ቀጥሎ ምን ይደረግ የሚለው መሰረታዊ ጥያቄ ነው። ህወሓት በ2012 በተካሄደው ምርጫ የተቋቋመው መንግስት ይመለስ የሚል መፍትሄ ይዞ ቀርቧል። እንዲህ ያለው መንገድ ግራ ያጋባቸው ሰዎች ህወሓት ምን እያለ ነው ሲሉ መጠየቃቸው አልቀረም። 2 ዓመት ብቻ የተገለገልኩበት ወይም በጥቅምት 2013 ለአንድ ወር ከሰኔ 2013 ጀምሮ እስከ ፕሪቶሪያ ስምምነት ድረስ ደግሞ ለ1 ዓመት ከ5 ወር በጠቅላላ ዓመት ከመንፈቅ ተጠቅሜው ከዚያ በኋላ ለክፉ ቀን ብዬ ያስቀመጥኩት የስልጣን ዘመን አለና እሱን አውጥቼ ልጠቀም እያለ ነው ወይ ሲሉም ይጠይቃሉ። በ2013 የተመሰረተውና በ2015 የፕሪቶሪያ ስምምነት ላይ የፈረሰው መንግስት የትግራይ ፖለቲካዊ ማህበረሰብ አንድ በነበረ ጊዜ የተቋቋመ እንደነበረ በማስታወስ አስተያየት የሰጡ አንድ ታዛቢ አሁን ያ መንግስት ይመለስ ከተባለ 1/4 እንኳን አይሆንም ይላሉ። ያኔ ከነበሩት ውስጥ ጌታቸው ረዳን ተከትሎ የወጣ አንድ ቡድን አለ። ወለዶ ትግራይን የመሰረተ ሌላ ኃይል አለ።
ቁጥሩ ይነስም ይብዛ ከጀነራል ታደሰ ጋር የተሰለፈ ወገን አለ። ከነዚህ ሁሉ የተረፈው በሂሳባዊ ስሌት 1/4 የሚሆን ኃይል ብቻ የሚኖርበት ህወሓት ብቻ የሚጠቀልለው የክልሉን ወቅታዊ የፖለቲካ አስተሳሰብ ያላካተተ